በመሃል አዲስ አበባ ጃክሮስ አካባቢ ቅልብጭ ያለ ቆንጆ ቪላ ይዤላችሁ መጥቻለሁ። ሰርቪሱ G+1 ነው። 220 ካሬ ነው። ግቢው 2 መኪና ይቆማል። ወደ ውስጥ እንደገባን መጀመሪያ የምናገኘው ሳሎን ነው። የራሱ የሆነ ኦፕን ኪችን አለው። ቤቱ በቆንጆ ፊኒሺንግ ማቴሪያል ዘመናዊ ቪላ ነው። በሞደርን ዲዛይን የተሰራው። እዚህ ጋር ማስተር ቤድሩሙን ነው እያየን ያለነው። የራሱ የሆነ ቁም ሳጥን አለው። በቂ ተፈጥሯዊ ብርሃን ያገኛል። የራሱ ቁም ሳጥን አለው። የራሱ የሆነ ባዝሩም አለው። ማስተር ባዝሩም አለው። እዚህ ጋር እንደምታዩት ከማስተሩ ስንወጣ እዚህ ጋር የሳሎኑ እጅ መታጠቢያ ቦታ አለ። እዚህ ጋር የልጆች መኝታ ክፍል አለ። የራሱ የሆነ ቁም ሳጥን አለው። ይሄ የልጆች መኝታ ክፍል። ከዛ በተጨማሪ ኮመን ባዝሩም እዚህ ጋር እናገኛለን። ሶስተኛው መኝታ ክፍል እዚህ ጋር አለ። እንዳልኳችሁ ሰርቪሱ ላይ ተጨማሪ ክፍሎች አሉ። G+1 ነው ሰርቪሱ። ይህ የምታዩት ትራዲሽናል ኪችን ነው። ሰፊ ነው። ወደ ሰርቪሱ ስንሄድ ደግሞ G+1 ነው። አንደኛ ፎቅ ላይ ፋሚሊ ሩም እናገኛለን። ሰፊ ፋሚሊ ሩም። እዚህ ጋር የሰራተኛ መኝታ ክፍል እናገኛለን። እዚህ ጋርም ተጨማሪ እንግዳ መኝታ ክፍል እናገኛለን። ሰፋ ያለ ነው። ኮመን የሁለቱም የጋራ ኮመን ባዝሩም አለ። ዋጋው 38 ሚሊዮን ብር ነው። ይሄ የምታዩት ሰፊ ክፍል ፋሚሊ ሩም ነው። ዋጋው 38 ሚሊዮን። በጃክሮስ ደውሉልን።